ወየሜሉ ተነስተሻል እንዴ? ምን ላግዝሽ? ነቃሽ? አዎ። ተጣጥብሻል? አይ በቃ ተጣጣቢና ቤቱን አስተካክል። ቁርስ እየደረሰ ነው። እሺ። ሜሉ አቤትማ። እስካሁን አልጨረስሽም እንዴ? ያው እየጨረስኩ ነውማ። እሺ ቁርስ ደርሷል። ቁርስ እንድንበላ እኔም ወደ ስራ ልሄድ ነው። እሺማ። ወዲና እንጂ ቁርስ ደርሷል እኮ። እሺ ቲና ላይ ያካትትም እንደ ዛሬው ቁርስ ቲና እሺ ቀስ ሳቆይ አንቺ ቲና ታነሽ ቁርስ ቀርቧል። ምንም በቃ እንተኝ ዛሬ ልተኛበት። አንቺ ግን አልተጨማለቅሽም እንዴ? ለራስሽ ብዬ ነኝ ታነሽ ቢባልኩሽ ነው እንደዚህ ምትሆኚ? ተይኝ በቃ ልተኛበት። የራስሽ ጉዳይ። አትቀስቅሱ ልተኛበት አለች። እንጃ አልፈልግም ማለት እሷ ደግሞ ሁሌ ቁርስ ላይ አትካተትም አይደለ? በቃ ቁጥሩ አንቺ ቢና ግን በኋላ ይሰጫታል። እሺ ተቀበለ እሺ ለቲና ግን አደራ በኋላ እሺ ግን ማለት ነው በቃ እኔ ልሄድ። ምን ነው ቆየ? ተጨረስ እስቲ ልሄድ። በላው በቃ አልበላም እኮ በላው። ጨርሻ ነሳሽ እዚህ ነገር በኋላ መስጫት። እሺ ሄሎማ ወይዬ ቲና አትመጪም እንዴ? ምን ፈልገሽ ነው? እኔ ኮርቦኛል። እንዴ ስራ ሄጃለሁ። ታውቂ የለ እንዴ ትሸለችም? ማንም እኮ ቤት የለም። ምግብ ማን ይስጠኝ? እንዴ የት ሄዳ ነው? ጠዋት እኮ ስጫት ብዬ ነበር የወጣሁት። እኔ አላውቅም እንዴ እኔ ኮርቦኛል። ቆይ በቃ ደውዬ እደውልልሻለሁ። እሺ ማዬ? እሺ እሺ ሄሎማ። ሜሉ አቤት። የት ሄደሽ ነው? ቤት ነኝ። ቤት ነኝ? አዎ። አሁን እኮ ቲና ደውላ ቁርስ ራበኝ ማን ይስጠኝ እያለች ነበር። ጠዋት ጀምር እምቢሽ ነበር የወጣሁት። እንዴማ እሷ ከክፍለ ሲጀመር መች ወጣች? አሁን ደውላ አውርታኛል እንዴ? እንዴ እሷ ከክፍለ አትወጣም። እኔ ምን ላድርግሽ? በይሽ አሁን ስጫት። እሺ ቆይ ልደውልልሽ። አንቺ ውሻ በይ። ዝም በይ። ምንድን ነው ከክፍልሽ ሳትወጪ ለማዬ እየደወልሽ ምን ተቃጠለው? ያምሻል እንዴ? ምንም አያመኝም። መተሽ ገብተሽ አበይም አንቺ ምን ነው ለማቀርበው? ምን ማለት ነው? እምቢ እነግራታለሁ። እንደው ኧረ እንደውም አልሰጥሽም። ደውዬ እነግራታለሁ። እናያለን። እሺ
ዋላችሁ? ደህና ካባ እናታችሁ አልመጣችም እንዴ ነው? አይ ደውላ ነበር እመጣለሁ ብላለች። የመጣው ነው ብላለች። አይ ካዋላሽ ተው። ለእቺ ልጅ ስልክ ከያዘች ማንንም አትሰማም ማለት ነው? ኧረ ተዋት እባክህ አባ። አስቸጋሪ ሆናለች እሷ በጣም። አመሸች ዛሬ በሰላም ነው? ደውላ ነበር። ከረስቲሽ ማን ነው? እኔ ነኝ ሜሉ። መጣሽ? እስኪ ሰው ከበር ጋር ልግባ። ደህና ነው? አመሸች ዛሬ በሰላም ነው? ትንሽ ታክሲ ተዘጋጅቶ ነበር ነው ማለት ሜላት። አቤት። እራት አቀራርቢ። እሺ እሺማ ቶሎ በይ። እሺ ሜላት ነይ እስኪ። ደግሞ ዛሬ ምን ሰርተሽልኝ ነው ያልሽው? ያስቀመጥኩትን ብር ያነሳው ማለት ነው? ለዚህ ነው። ኧረ በእናትሽ ትንሽ ፈሪ እንዴ! ምናማ ለምንድን ነው ያስቀመጥኩት ከምነሽው? ኧረ ቅድም የሆነ የሚያሳዝን ልጅ መጥቶ የሚያሳዝን ልጅ ምን አገባኝ ታዲያ? ሄደሽ አንቺን አይበላሽም እዛው እንዴ? ቆይ የኔ ሰላም ብር የማንን ድሀ አሳዳጊ ይመስልሻል እንዴ? እያነሳሽ ብሬን የትም የምትበትኘው ለምንድን ነው? ከዚህ በፊት አትንኪ ብሬን አላልኩሽም? ብያለሁ አላልኩም? ብላሽዋል። እና ታዲያ እንዴ ምንድነው ጭቅጭቁ ሰዎች? ኧረ በእናትህ ይህች ልጅ እያለች ምን ሰላም አለ በእግዚአብሔር። ምን አደረገች ደግሞ? ምንም አታደርገዋለህ። እስኪ ጠይቃት ከኔ ይልቅ። ጭራሽ እስከ ዛሬ የምትሰራው ስራ አልበቃት ብሎ ዛሬ ያስቀመጡትን ብር አንስታ ለማንም ኮተታምና ድሀ ትቀልብላለች እንዴ? ድሀ ያልሽው? አዎ ድሀ። ምን አንተም እንደሷ ደግሞ ድሀ እኮ ምናምን እያልክ ዘባርቅ ነው። በጣም ይገርማል። እንደዚህ አይነት አስተሳሰብ አለሽ ብዬ አስቤ አላውቅም ነበር። ብታውቂ ሁላችንም እኮ ድሀች ነን። ስንፈጠርም እዚህ ምድር ላይ ምንም ይዘን የመጣነው ነገር የለም። ስንሄድም ራቁታችን ነው የምንሄድ። ድሀ ማለት ትርጉሙ አንቺ እንደዚህ አንቋሸሽ የጠራሽው ቃላት አይደለም። ባለው ነገር ጥሮ ግሮ የሚበላ ላመነበት ነገር ሟች ሰው ማለት እንጂ። እንዴት ረሳሽው? እኔና አንቺም እኮ ድሮ ድሆች ነበር። እንዴት እረሳዋለሁ? ልረሳውም አልችልም። ግን ቢሆንም ደግሞ እኔ ማንንም ቤት እየሄድኩ እያንኳኳ ወይም ደግሞ የማንንም እጅ እያየሁ አልለመንኩም። እሺ በራሴ ጥሬ ግሬ ነው ያመጣሁት። ምን ለካ የምታወራው ነገር ካለ ማውራት ትችላለህ እንዴ? ሁሌ አንተ ለሷ መደረብ አይደብርም? ብዙ እንደዋላ አታድርጊኝ። አውራ። ለማንኛውም አውራ። ሰው የዘራው ነው የሚያጭደውና ለምታወሪው ቃላት ብትጠነቀቂ ይሻላል። ኧረ በእናትህ ወደዛ። አንተ ሁሌ እንደዚህ እንዳልክ ኮተታሙ ሲያስጠሉ እግዚአብሔር። ማቋረጥ አትበላም? አይ በቃኝ። እማ ነይ እንብላ። ብሉ። እኔ በቃኝ። አንቺ ነይ ውጭ እንጂ ቲና። ምን ፈልገሽ ነው? እጅሽን ከላይ ላይ አንቺ። እባክሽን ሰፈር ጠፍቶ እኔ አልችልም፣ ረፍዶብኛል አልኩሽ አይደል እንዴ? ሄዳለሽ። እናትሽ አልሆነ? አይ አልችልም። ሌላ ሰው ጠይቂ። እኔ ረፍዶብኛል። ኧረ ልጄ ተይ ልጄ። ኧረ ልጄ የኔ ልጅ ተማጂ ነበር። እኛማ በቃ አይመቻትም ምናምን ብለን ነው። ሄድሽኝ በጣም ሃይ ጋይሶች፣ እንዴት ናችሁ? አለን። ዋዳሽ እንዴት ናችሁ? እናንተ ብቻችሁን ቁጭ ብላችኋል? ምን እናደርግ ብለሽ ነው? የየነ እኮ ነው ፎቶ ምናምን ትንሽ ጠጣን። ገና ከመግባቴ የሚቀርብልኝ መጠጥ ነው። ጥላችሁ ሊጠጡ አሳያችሁ ነበረ። ይሄን የመሰለ መጠጥ ብታይ እኔ ጋር እራሱ አዲስ ወሬ አለ። ኧረ እባክህ እነሱ ነው እንግዲህ ታዲያ አቻኩል ተምታለች።
ማይ ነገር ተጣጣለበት ባይም እንዳይቆርጣችሁ አራ እንሳማለን እንጂ እንዴት ነስተለ አለውላችሁ ምን ቢዚ ሆናለሁ ብለሽ ነው እሺ እና ልሻለሁ እቺ ከይሲ ሜላት ምን እንደሰራሽ ማታ ወይኔ እኔ እኮ ተቃጥዬ ልሞት ነው በእግዚአብሔር ማታ ከስራ እንደገባ ማለት ነው ብር ባስቀምጠኝ ባይጣት ግን እንዴልኩኝ ብሩ በሲል ምን አድርገሽ ነው ታለው ፈጣው ለተቸገረ አይ ቆይ ነው ሰላም ምን ኮኮሊዳ አሳዳጊ እንስላለው በእግዚአብሔር እሷ ደግሞ የደሃ ፍቅሩ አስተስጠላ እሺ ያባትየው ጀርነች እንዴ አባትየው ራሱ ማታ ተጨቃጭቀ ምናምን አንቺ ምንድነው እንደምትኝ ምናምን እስከዛሬ ጭራሽ አላቅሽም ሁሉ አለኝ እኮ እንዴት ይላል ከዳጋ ተለጥቆልና እንዴ አባቴ ሲያጠለኝ ነው ሰላም እግዚአብሔር ይሳልትኝ ከዛላችሁ ራት አልበላ ብሎተኛ ወይ በእናትህ ተጎዳ ሰላም እኔ ሳልበላልኝ ለምን ደስ ለውሽ ለምን አናደደኛ እናትሽ እሱ ራሱ እንዴ ስንት እንደጨቀጨቀ ይብታቂ ሲጀመር እሱ ራሱ ችግር አለበት ምንድነው እንደዚህ ዳህ ብሎ ሊሞት ነው እንዴ እንጃ አባቱ ለምን እኔ ከዚህ በኋላ ሄዶ አብራቸው ይኖር እንጂ ያሽቃበጠ ሳጅቱኛል እግዚአብሔር አይ በቃ ተወክሽ እንግዲህ አራን በጣም ታጡ ምሳም አምጣላችሁ አረ ከለጣን ይበቃናል ምግብ እንኳን ያስፈልጋል ምሳቢ አልፈልግም ምርጥ ስጋው ተሰራው አረ እባክሽ ያለ ሌላ አያስፈልግም አይ እውነት ታጡ መጣ የት ትሄጂ ነው አለ ተጣነኛ ማጭ ተጭረጭ ከመንገራለ እቺ ደግሞ ተባባን ሄደችው አይወጣው መጣው ብላ አረ በእግዚአብሔር ሰበረች ይጣስሽ ምንና አይ በቃ ለተራብጭ ቆም አይዞሽ ይሰበር እሺ በቃ ሰበር ታዩ እንዴ ሁላ እንደሚሰበረው እሱ ለሁሉ አለን ታዩ ወይኔ አምላክ ምን ነገር ከንኩም የከበረ ፍቅሮ ነው ማረጓ ከንኩም የከበረ ፍቅሮ ነው ማረጓ ኑሮ ኖር ሳይላት በህይወት መንገድ ላይ ሞት አደናቀፋት ያብራክ ወጓን ሳታይ ሞት አደናቀፋት ያብራክ ወጓን ሳታይ ደፋ ቀና ያለ ጎጆዋን ያቀና ዳደሩ ባይ ምን ደህና ደርሰኛለሽ ወንድምን ከገፋሽ በኋላ አታፍሪ ስትቀመጪ ኧረ ተው ቢያንስ እንደዚህ አትበል የሞተው እኮ ለእኔም ባሌ ነው ልጆቼ እኮ ልጆቼ ናቸው ቆይ ደግሞ ነገር እያቸዋለሁ እንዴ ስምሽ ከሆነ አንዳች ሲቤት ውስጥ ስላለው ነገር አንዳችም ነገር የለም በይታነሽ ነው ውጪ አይን አውጣ
እንዳትውጪ እኮ ነው የምልሽ። ኧረ ተው ቢያንስ ሰልስቱን እንኳን ልጨርስ። ውጪ። ልጆቼ እኮ ናቸው። አይንሽን ማየት አልፈልግም። ኧረ ተው ግፍም እኮ አለው። ውጪ እኮ ነው እያልኩሽ ያሉት። ትሰሚም እንዴ? አንደርስ ሰለስቱ መጣ። እስኪ ተረተረ እንጨርሻለሁ። ነጠላው ቆይ ነው እንጨርሻለሁ። ግን ሰከልሽማ ተይኝስ እንጂ መጣሽ አልኩ ላምጣ ካልሆነ እሺ። እንዴት ሰላም ነሽ? እንዴት ነሽ? አሁን ልመጣ ስንት እኮ ነው የመጣሽው? ወደ አንቺ ቤት ነው። ደራስንትስ ተጸነሽ ወይ ሰሪ አታሽ እንዴ? ለምን ወጣች? አንቺ ቤት ነው እንዴ? ቤት አለ። ምን ሆነሽ? ተወኝ እስኪ። ደግሞ ምን ችግር አጋጠመሽ ደግሞ? እስቲ ቀና በይ። የተረገመ አጎታቸው መጥቶ ሀዘኑን እንኳን በቅጡ ሳልጨርስ እንደምታዩት በዚህ በላይ ውጭልኝ ብላሱ እኛ ጋር የማይሆን ነገር ነው። ምክንያቱም አሁን የሷ ዘመዶች ይመጣሉ። ስለዚህ ቤቱ ስለማይበቃ እንግዳ ደግሞ ይመጣብኛል። ምን ላድርግ? ወይ ሳልዬ ቀድመሽ ብትነግሪኝ ጥሩ ነበር። እውነት መገቢያ አጣጭ አረባክሽ ነው ገብተሽ እንጂ እስቲ ቁጭ በይ። እስኪ ነይ እስኪ። ኦ ማይ ጋድ ምን ተፈጥሮ ነው? ምን አጋጠመሽ? ማታውቃቸው አዳዲስ ነገሮች ተፈጥረዋል እኮ። ምንድን ነው? ተይ እንዲህ ማልቀስ ኖ። በቃ መበርታት ነው እንጂ ያለብሽ እንደዚህ መሆን እኮ የለብሽም። ይሄና እኔ ምን ልረዳሽ እችላለሁ ማለት ምን ላድርግልሽ? ከባድ ነገር ነው የሚነግረኝ። እስኪ ትንሽ ያቅም እንኳን ላግዝሽ። እስክሪፕቶ ነገር ይዘሽ እስክሪፕቶ ነገር የሆነሽ ትንሽ ነገር እንኳን ታስላልሽ። ማንም እኮ እኔ ጋር ላይ ተስተገኛል። ደስም ፈቃደኛ አይደለም። ቆይ ፈልጌ እመጣለሁ። ችግር የለውም።
እሱ ሙድ ያዘኝ ማለት ነው። ተደስቼ ሳልጨርስ ፈራውንስ ምን አይነት ትዳር ውስጥ ነው የገባሁት? ቆይ ደግሞ ለምንድን ነው ላይ ስተኝ እንደሚያጓጓኝ? ወይኔ ምን አይነት ጣጣ ውስጥ ነው የገባሁት? አምላኬ ሆይ ልጅ ወደስ እግዚአብሔር ሲፈጥረን ሁላችንም እኩል አይደለም። ነገር ግን እዚች ምድር ላይ ስንመጣ ሁላችንም በሀብት፣ በንብረት፣ በልጅ፣ በትዳር እንለያያለን። ልጅ ይሄ ህልም ያሳየሽ ምናልባት አንቺ እስካሁን ያደረግሽው ነገር ተገቢ ስላልሆነ ይሆናል። ልጅ አዳምጪ። እሱ እኮ 99 በጎችን ይዞ አንዷን ለመፈለግ ነው የሄደው። ስለዚህ ልጅ አንቺም ልብ ግዢ። ይህንን ያሳየች ለምክንያት ነው። አንቺም ከአንቺ ዝቅ ያሉትን አታንቋሽሻቸው። ከቻልሽ ባለሽ ነገር እርጃቸው። ልጄ ይህን ነገር ስልሽ ከልብሽ ያዙ። ልጄ ይህን ነገር ያሳየሽ በቅርቡ ነውና ተማሪበት፣ እንድትማሪበት።
ከአንቺ ዝቅ ያሉትን አታንቋሽሽ። እንደ አንቺ አድርገሽ ያዣቸው። ጊዜ ነበርሽ ደህና ያሉ ሰጡኝ። ሚሉዬ ተነሽ ነው ያፍላው። ኧረ ተው ወይ እንዴ ቤቢ ተነሽ፣ ዛሬ ደስታዬ ቀን ነው። ተነሽ ዛሬ። እሺ ቡና ጥራ ከመቀረበት ቡና ጥራ። እሺ እግዚአብሔር ይመስገን። ደህና ነሽ? ግቢ ግቢ። እንዴት ነሽ? እንዴት ነሽ? ሄርሚስ ሄርሜላ ስራ አለኝ አለች። አትመጣም? አዎ። እንዴት በዛሬው ቀን ተቀራለች? አዎ ስራ ላይ ነበረች። እና ስለ ድርጅቱ ምን አደረግሽ? ስለ የትኛው? ስለዛ ስለ ህሙማን መርጃው ነው? አዎ ስለሱ። ወይ ስለሱማ ነገ ከነገ ወዲያ እንሄዳለን ብዬ አስቤያለሁ። እናንተ ምን አስባችኋል? በቃ ሐሙስ ምናምን ስለሚመቻት ሄርሚም ሐሙስ በቃ እንሄዳለን አይደለ? እንደዛ ይመቻታል። በቃ እንደዛ እንሄዳለን። እናንተም ደግሞ እዛ ሰፈር ምናምን የምታውቁት የስራ ባልደረባ ጓደኛ ምናምን ካለ ፈለግ አድርጉ። ሰብሰብ ብለን አንድ ላይ ብንሄድ አሪፍ ይመስለኛል። በቃ እናመቻቻለን። በቃ ስለ ሄርሚም ትነግሪያታለሽ። ነግረታለች። ችግር የለም። እኔም ደውላታለሁ። በኋላ ያለውን ነገር አሳውቃታለሁ።